እና ሙስሊም ክርስቲያንና ሙስሊም ባለትዳር እየሆናችሁ ማለት ነው ፋሽን አደረጋችሁ ቲክቶክ ላይ በነገራችን ላይ ካላወቃችሁ ጠይቁ መጠየቅ አለማወቅ ኃጢያት አይደለም መጠየቅ ግን የሙርነት ጥግ ነው የምር ያላወቀውን የሚጠይቅ ሰው ጀግና ነው በነገራችን ላይ ካላወቃችሁ ጠይቁ ከቤተ ክርስቲያን ምንም ኃጢያተኛና በደለኛ ብንሆንም ግን እንደዚህ አይነት ነገሮችን ድርጊት ግን በፍጹም ልናደርግ አይገባም ማርያምን የምር ሙስሊምን ነው የሚያገባው ክርስቲያንን ነው የሚያገባው ሲጀመር ምንድነው የሚያሽለጠልጣችሁ ማለት ነው አንቺም ባይማኖትሽ እኔም ባይማን የሚባል ነገር የለም ድስትሽን ተዋዋሽ ይዛ አው ጎሮቤት ለጎሮቤት ድስት ለመዋዋስ ኦፍ ኮርስ አንቺም ባይማኖትሽ እኔም ባይማኖቴ ግን ደግሞ ይሄ ባልና ሚስት መካከል አንተ የሚባል ነገር የለም እሺ ማርያምን ቲክቶክ ላይ ፋሽን ያደረጋችሁት ነገር ነው እሺ ክርስቲያንን ነው የሚያገባው ሙስሊምን ነው የሚያገባው ከገባችሁ ይግባችሁ ከዛ በተረፈ ግን ኃጢያት ነው ትልቅ ከትልቁም ትልቅ ኃጢያት ነው እንቱ አይቻልም